የምታስጠላው? ማርያም ነው በጣም ታስጠላለህ። አይ በፍጹም አይደለም። ቆይ ምንድነው እያደረክ ያለው? ታውቃለህ ግን በቃኛ በጣም ነው የምታስጠላው። እሺ ጭንቁኝ ለሆነ ነገር አመሰግናለሁ። ድንጋይ ነው ማርያም በእናትሽ እና ቤተሰብ እዚህ መሀል እህቴ ሌላ ነገር ውስጥ ቢፈጠርና እርግዝና አልሆነ ነገር ውስጥ ቢገባ ለሱም ውርዴት ነው ለኛም። አንድም ባለትዳር ወንዴ ዳር ግዛ መታ ተብሎ የቤተሰባችን ህልውና አፈር ጉድጓድ ነው የምታስገባው የሚባል ነገር አሁን ፍራቻ ላይ ገቡት። ይሄ ነገር እንዳይከሰት ነው ቤተሰብ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልኝ? ፈጣሪ ይመስገን። ጸጊ ይኸው አለች፣ የጓደኛዬ ባለቤት መቼም ታውቋታላችሁ። የራሷ ቻናል አላት፣ እየመጣች ነው። ሀዊንም ለማገዝ ከጎኗ ያለችበትን ሁኔታ እየተረዳች አይደል? ጸጊ ቤተሰቦችን ሃይባያቸው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን። አሁን ደግሞ ከሳሚ ጋር አብረን መተናል እና ቤተሰቦች ዛሬ የመጣንበት ዋነኛው ምክንያት ሀዊን ፕራንክ ልናረጋት ነው። ቤተሰቦች ካሜራ እንዳለ አታውቅም። ዛሬ ካሜራማናችንም አልጠራነውም፣ ብቻችን ያለ ነው። ካሜራማናችን የለም አይደል ጸጊ? አሁን ካለችበት ሁኔታ ሀዊን እስቲ ዛሬ ፕራንክ እናርጋት፣ ምንድነው የሚፈጠረው ነገር ብለን ማየት ፈልገናል። እና የኔ ቤተሰቦች ሁላችሁም ከጎናችን ስለሆናችሁ እናመሰግናለን አይደል ጸጊ? አዎ በጣም አንዳንዴ ያስፈልጋል። እስቲ ምንድነው የሚሰማት ያለውን ፊድባክ ማየት ፈልገናል። ካሜራማን የለም፣ በድብቅ ነው የምንቀርጻት እና እስቲ ምን እንደሚሰማት እኛም ጓጉተናል። አብረን የምናየው ፕራንኩ ምንድነው የሚለው ነገር እስቲ አብረን የምናየው ይሆናል። ካሜራችን ደብቀን ነው እና የኔ ቤተሰቦች ሁላችሁንም እንወዳችኋለን። ከኛ ጋር ስለላችሁ እናመሰግናለን። ግን አሁን ሀዊ ካለችበት ነገር ካለችበት ሁኔታ ጥሩ ነገር አይደለም አይደል? ምክንያቱም የፋሚሊንም ነገር እወጣለሁ እያለች የፋሚሊንም ነገር አንድ ቦታ ደርሳለሁ እያለች እንዴት ፕራንክ እናደርጋለን የሚለው ነገር ከጸጊ ጋር ተነጋግረንበታል፣ አስበንበታል። እና ሁላችሁም ግን አሁን ላይ መናገር የምፈልገው አንድ ነገር አለ። ሀዊ የእውነት አጋዥ ያስፈልጋታል። ምክንያቱም እህቷ ሄርሜላ አፈንግጣ ከወጣች ጊዜና ዘመናት አልፎታል አይደል? ይህንን ነገር ቀድማ ለምን አላደረገችም እያላችሁ ነበር በውስጥ መስመርና ይህ ነገር ይፈጠራል ተብሎ አልነበረም። እንደዚህ ጫፍ ይደርሳል ብላ አልነበረም ቤተሰቦቿ ሁላቸው የሚያስቡት። ምክንያቱም የትኛውም አንድ ቤተሰብ ልጁ እንደዚህ አይነት ሚዲያ ላይ የሰውን ባለትዳር ስታማግጥ የትኛውም ቤተሰብ ስሜቱ ሁላችንም ጋር አይደል? ቤተሰቦች ከባድ ነው። እንደዚህ ቤተሰብ ሲዋረድ ሲቀል ማየት እንፈልጋለን እንዴ? በፍጹም ማንም የለም። ስለዚህ እንደራሳችን ብንየው ነው የምለው። ምክንያቱም ከጎናችን ስለሆናችሁ የሀዊን ጀግንነት የሄርሜላን እህት ትታደጋት በቃ ምንም አታረግም እያላችሁ ያላላችሁ ለሁላችሁ እግዚአብሔር ያክብርልኝ ከጎናችን ስለሆናችሁ። ምክንያቱም እውነት ነው የያዘችው። ስለዚህ ዋንኛው ነገር ምንድነው በቃ በይሄ ልክ እንደዚህ ይሆናል ብላ አልነበረም። በጓደኝነት ነበረ የተጀመረው። ሀዊ የምታውቅ የነበረው ነገር ምንድነው በጓደኝነት ነበረ። ከአብርሃም ጋር ከሩታ ጋር አይደል እንዴ? በጓደኝነት ነበረ እኮ ጀስት በቃ እንደ ማንኛችንም ፍሬንድሊ ነበሩ። እኛ ድረስ የምናውቀው ማለት ነው። ግን ነገሮች እንደ የተባባሰ ጫፍ እየወጣ እንደዚህ በቃ እኔ እንጃ ማይሆን ቃላት ብጠቀም እንዳትቀየሙ ቤተሰብ። የሆነ በጣም የሚደብር ነገር እየተደረገ ያለው እኮ አሁን ላይ ነው እንጂ መጀመሪያ እኮ እንደዚህ ነገር አልነበረም። ሁላችንም የምናውቀው ነገር ነው፣ እናንተ የምታውቁት ነገር ነው። ስለዚህ ይሄ ነገር ግን መጨረሻው ስር እየተደለ ሌላ ነገር እንዲፈጠር ስለማልፈልግ፣ ምክንያቱም ሀዊ እየፈራች ያለችው ነገር ምንድነው በዚህ መሃል እህቴ ሌላ ነገር ውስጥ ቢፈጠርና እርግዝና ቢፈጠር ያልሆነ ነገር ውስጥ ቢገባ ለሱም ውርዴት ነው
ለኛም አንድም ባለትዳር ወንዴ ዳር ግዛ መታ ተብሎ የቤተሰባችን ህልውና አፈር ጉድጓድ ነው የምታስገባው ቀብርብን የሚባል ነገር ነው አሁን ፍራቻ ላይ ገቡት ይሄ ነገር እንዳይከሰት ነው ቤተሰብ በቃ እና ጸጊ እሺ እንጃ ያው ጓደኛ እሺ እኔም ጓደኛዬ ነች ከምንም ነገር በላይ ግን እሺ ሐሳቧን ደግሞ ከሷን ስም አይ ከባድ ነገር ነው ያለው ነገር ብዙ ብለናል ብዙ አስበናል ግን አሁን ላይ እንዳለው ሳሚ መጀመሪያ የተፈጠረው ነገር ጓደኝነት ህብረት አብረው ብዙ ነገር ማድረግ የሚባለው ነገር አለ አንዳንድ ቀረቤታዎችን ብንፈራቸው አንዳንድ አክሽኖች አንዳንድ ሁኔታዎችን ስናይ ያለው ነገር ብንፈራው ደፍረን ግን እንደዛ ይሆናል ብለን ለማውራት ራሱ ለመናገር ስለማንደፍር ነው ይሄ ማለት ጊዜው በሄደ ቁጥር የፈራነው ነገር ሆኖ ያያየነው ያለውና ለዛ ነው ሀዊም የዘገየችው ብዬ ነው ማስበው አንዳንዴ ሲሆን ነው ሳይሆን ይሄ ድባቡን ስናይ እንደዚህ ሊሆን ይችላል አይ በፍጹም እንደዚህ እንዳይሆን ብሎ ገስም ለማድረግ ምንም ለማድረግ አንደፍርም ሁኔታው ከባድ ስለሆነ ማለት ነው የተጀመረበት እንደቀልድ ነው ውሃ ሳስቆ ምድር ይባላል እንደቀልድ ያሳሳቀ ይወስዳል ነው ይባላል በቃ ስለዚህ እንደዚህ ይፈጠራል ብላ አላሰበችም ነበር ከሆነ በኋላ ደግሞ እንደዚህ ደግሞ በጣም ተጋልጦ ሲመጣ አይለችበት ሁኔታ ሁላችንም እናቀው ነገር ነው ማንንም የሚሰማው ስሜት እንደ ቤተሰብ ማንንም እንትለው ነገር ነው እየተሰማት ያለው በቃ ሀዊ ግን አሁን በቃ ያለችበት እንትን የሚገርም ነው ለቤተሰቧ በዚህ ልክ እንትን ማለቷ እናትና አባቷ እንዳይሰደቡ ቤተሰቧ እንዳይሰደብ እንዳንድ ይሁን ያቦረም ቦታ ወስዳ ነው እየተጋፈጠች ያለችውና ጀግና እህታችን ነችና ዋንኛ ነገር ደግሞ አንድ ነገር መናገር የምፈልገው ነገር አለ ቤተሰቦች እሱ ምንድነው ሀዊ ሰው ያስፈልጋታል ምክንያቱም እኔ ብቻ አይደለም አሁን ጸጊ የዋንኛ ወደኛ የመጣችበት ዋንኛ ነጥቡ ምንድነው በቃ ሰው ያስፈልጋታል በእውነት ረጃ ያስፈልጋታል ሁሉም ያበረባት ነው ሁሉም እኔ ሰው እንዴት ግን ግፍ እንዴት መጥፎ ነገር ሰው ይደግፋል እግዚአብሔር እኔኮ በጣም ከባድ እኮ ነው ሰው እንዴት አሁን ሄርሜላንድ ከአብርሃም ጋር ካልሆነች ብሎ በጣም ቢፈልጉ ሰዎች አሉ ጓደኞቹ ወንዶቹ ናቢል ምናም በጣም ያስጠሉ በጣም እዚህ ግቡ ማይባሉ ልጆች አሉ በግልም ደረጃ ድረስ የሩታን ህይወት በትነው የሄርሜላን ህይወት ከአብርሃም ጋር እንዲው የሚፈልጉ አሉ ይሄን ደግሞ እኛ አንፈልገው ምክንያቱም ቤተኛው በሃይማኖት የሚወገዝ ነገር ከባድ ነገር ነው አሁን ይሄ ማለት እኛ አሁን የሄርሜላ ቤተሰብ አጠገባችን ስላሉ ብቻም አይደለም ነው እሱ ብቻም አይደለም ግን እንደግል በኔ በጸጋ ሰንበዲ ቢሆን ምንድነው ምን እናደርገው ከዚህ ተለየ ነገር አናደርግ ስለዚህ አንዳንድ ሰዎች በሰው መረበሽ ውስጥ በሰው ውድቀት ውስጥ የሚደሰቱና ሰለብሬት ሰዎች አሉ በጣም እኛ ለእንደዚህ አሁን መጥፎ ሰዎች እድል አንሰጣችሁ አናዳምጣችሁ መስሚያችን ጥጥ ነው በቃ አሁን የሰውን ትዳር እኛ ፈረስትሊ አላማችን ምንድነው ከአጠገባችን ያለች የቤተሰቧን ህልውና ልትታደግ የተነሳች ሀዊን እሷን መደገፍ ነው እኛ ሩታን እኮ አይደለም ሩታ እንደ አንድ ግለሰብ እንደ ሀገር ልጅ እንዲህ ስትሆን ማየት አንፈልግም ህይወቷ ሲመሰቃቀል እኮ አንፈልግም ግን በእጃ ዙር እዚህ ጋር ሄርሜላን ካራቅንላትና ወደ ቤቷ እንድትመለስ ካደረግን በዚህም ሆነ በዚህም ታደግን ማለት ነው ሶስንም አይደለም ግን እንደ አንድ ግለሰብ ግን እኔ ለሩታ ባስብ የሚገባኝ ነኝ ምክንያቱም ይመለከተናል እኮ እንደ ሀገር ልጅም ብቻ እኮ አይደለም ሰንበዲ ሌላም ሰው ቢሆን የሆነ ሰው ባለስፈላጊ ባልባሌ መንገድ ላይ ትዳር ሲፈርስ ህሊና የሚባል ነገር አለ አይደል ጸጊ ህሊና የሚባል ነገር አለና ቤተሰቦች አንዳንዴ የምትናገሩት ነገር አስተውሉ ምክንያቱም እኛውን የያዝነው መንገድ እኛ መልካም ነው ብለን እንድንነግራችሁ ሳይሆን አይናችሁ ይፈረድ ባይ ነው በቃ እኛ እንደዚህ ነን ለማለት አይደለም ግን አይናችሁ ሰው መቼም አይን ነው የሚበላ ይባላል አይደለ ስለዚህ አይናችሁ ካየ ለመወሰን ለመቀበል አይከብዳችሁምና ስለዚህ እሱን ነው ለእናንተ ምላችሁ ብዙም ወሬ አናብዛባችሁ አሁን ወደ ፕራንኩ ነው ምን መጣው ምክንያቱም ጸጊ ደውልሽበት ሰዓት ደርሷል መሰለኝ አዎ አውስት ደርሷል ሰዓት
5 ሰዓት 20 ጉዳይ ነው እንግዲህ 5 ሰዓት ላይ ይመሻታል። ስለዚህ ቤተሰቦች ከይቅርታ ጋር ለምንድነው ያደረጋችኋት ምናምን ልትሉ ትችላላችሁ። ግን ያለችበት መንገድ በእውነት ኔቸር እኮ ነው የምነግራችሁ። ሀዊ በባህሪዋ ኔቸር በጣም ሃርደኛና በቃ እንትን ነች፣ በቃ ስሬስ የሆነች ሴት ነች። እና አሁን የባሰ ነገር ሄዶ ምናልባት እቺ ልጅ አላስፈላጊ ነገር ትገባ ትችላለች። ለምንድነው እንዲህ የምታደርጉት ልትሉ ትችላላችሁ። ግን አንድ የመጀመሪያ ሀሳብ የጸጋ ነው። ከዛ ሲቀጥል ደግሞ እኔ ያመንኩበት ተቀበልኩበት። ያ ነገር ምንድነው? እስቲ ሪላክስ እናርግ፣ ቤታችን ምሳ እንጋብዛት፣ ልጋብዛት እፈልጋለሁ፣ ቡናም ላፈላላት እፈልጋለሁ። እስቲ ሪላክስ ታርግ። አንዳንዴ እንዲህ በተደከመለት በተሮጠ ብቻ አይደለም። እስቲ ሐሳብሽን ስትገራስሽ አንዳንዴ ይሆናል አይደል? ሲሪየስ ጉዳይ ብቻ በማውራት ነገሩን በመፈትፈት ብቻ ነገር ማለት እሷን ፍሌክሲብል ማድረግ አንችልም፣ ካለችበትም ስሜት ማውጣት አንችልም። እና ለምን ቤት ጋብዘን መጀመሪያ ይሄ አሁን ያለውን ነገር አድርገን ለምን ቡና አብረን አንጠጣም፣ ለምን አብረን ምሳ አንበላም ብለን አሰብንና ከዛ በፊት ግን ከሳሚ ጋር አወራንና ለምን ትንሽዬ ያው ስሜቷን ለመረዳት ያለውን ነገር እንትን ለማለት ለምን ፕራንክ እናድርጋት ብለን አሰብንና አብረን ጊዜም ለማሳለፍ ያው እድል እንዲሆነን ነው። በጣም ለመጠጣት ካለችበትም ነገር ይሁን የሄርሜላ ጉዳይ መሳካቱ እኮ አይቀርም፣ ሊሳካ ይችላል። ምክንያቱም ምንም አይሆንማ፣ ምንም የሰውን ትዳር በአደባባይ ላይ ነጥቃ መውሰድ ስለማትችል፣ ምክንያቱም ፈጣሪም እግዚአብሔርም ስለሚያይ አያሳካውም። ይህን ነገር እኛ እስካለን ድረስ አይሆንም ብለን ነው የምናስበው። እግዚአብሔር ይረዳናል። ነገር ግን ማለት ነው ከዚህ ውስጥ አሁን በሀዊ አቅም ብቻ ስለማይቻል ቤተሰቦች ለምን ሀዊን እየሄደችበት ያለችበት መንገድ በጣም የፈሩ ሰዎች በጣም የሰጉ ሰዎች ስላሉ ማለት ነው በአደገኛ ጥንቃቄ ውስጥ እየሄዱ ነው ያሉት ሀዊ ለማጥቃት ማለት ነው። ይሄን ነገር ደግሞ ኢንፎርም እያደረኳት ጋዘር እያደረኳት በየቀኑ እየተከታተልኩኝ ማደርሳት እኔ ነኝ ለሀዊ ማለት ነው። ስለዚህ ፍራቻም አለ፣ ጭንቀትም አለ፣ ምን ይፈጠራል የሚባል ነገር አለ። በእኔ የመጣን መንገድ ወይ ቴን የሚሆን ነገር ያደርጓት ይሆን፣ ቤተሰብስ የሆነ ነገር ይደረግ ይሆን፣ እኔስ ያደርግ የሚል ነገር ስጋና ሰሞኑ የተጨናነቀችም ነገር ስላለ እስቲ ዛሬ ፕራንክ መጣሽ መሰል እና ቤተሰቦች ይምሻችን ሰምቼ እንዳታስሞክሪ ጸጋሽ ስሬስ ምናምን ነው የምትሆኚው። ይግቡ ሀበሻ እንዴት ነሽ? አለሽ ሁሉ ሰላም አለሽ? ወንድሜ መከታዬ አለሽ? አማን ነው ሰብሰብ ብላችሁ ፀሐይ ማለት ነው መኪና ትያለሽ። ደህና ነሽ? ሁሉ ሰላም? ምን እየበለታችሁልኝ ነው? ኧረ እንደውልታ ጥሪያት ያልኳት ታጠራኝ ምንም ችግር አለ? እሷ መኖር ስላለባት ነው። እሷማ ተኖር ሁሌ ኑሩልኝ እናንተ። እሺ አማን ነው አለው። ደህና ነሽ? ክብሩ ይስፋ። ምን እሺ ቅርጽ እየሰራችሁብኝ ነው። በቃ ነው ከመጠጣታችን በፊት ሀሳብህን ነግራት የሚሆን ነገር አውራትና ከዛም ሳንበላለን ብናት ምንድነው እንደ ወጣት ያለውን ነገር አውራት ነው። ምንድነው ችግር አለ እንዴ? ኧረ በተክለ ሃይማኖት ምን ሆነህ ነው? ሳብዬ ለምን አልነግረኝም? ምንድነው? ወይ ኧረ በተነፋፈስ ምንድነው ዛሬ የሌለብህ ባህሪሽ? ብዙ ነገር ለኔ ሆነሽልኛል። ብዙ ነገር እኔ አድርጌልሻለሁ አይባልም። እኔ ወዲህ ብሰኛል ያው ልታመሰግነኝ ምናምን እንዳይሆን ወንድሜ አውቃለሁ ብዙ ነገር ሆነህልኛል እንጂ አልሆንኩልህም። አይገርምም? እሺ ቀጥል። አይ እንደዛም የምንልበት ነገር የለም። አንደኛ ዛሬ ካሜራማናችንም የለም፣ ካሜራም የለም፣ ነገር የለም። ዛሬ ያው ኖርማል በግል ጉዳይ ተፈለኩሽ። ከዚህ በፊት በህይወቴ ላይ የደረሰው ነገር ታውቂያለሽ፣ ደረዳሽ። ምክንያቱም እንደ አንድ ሀገር ልጅ ብቻ ሳይሆን እንደ ሴትነት ያለሽበት ሁኔታ
ስለገባኝ እኔንም መተሽ ፈተነሽ እንደ ወርቅ ማለት ይቻላል ነው ያ ሁሉ ፈተና ከፈተንሽኝ በኋላ ሁሉ ሚስጥርሽን ካጋራሽኝ በኋላ ብዙ ነገር አድርገን ግን ምንድን ነው እኔ አሁን ላይ ለህይወት እየፈራሁ ስለሆነ ማለት ነው አቢ እዚህ ጋር ቢበቃ ምኑ ነው የሚበቃ ምኑ ምንድን ነው አይ ጸጋም እንድታውቅ ፈልጌ ነው እዚህ ምግብ የጠራሁሽ እሷን ጠላት ዛሬ ፈለጋታለሁ ማታ እኔ በተለያየ ስልክ የተደወለ ሰቀቀን ውስጥ ነው ያለሁት ገብቶሻል እሺ ባይሆን ያይሹ መንገድን ለኔና ላንተ ስልክ መደወል እኮ አዲስ አይደለም በየቀኑ እኮ ከ10 በላይ ያዳዲስ ስልኮች ይደወሉልናል አይደል የለመደው ነገር ገብቶኛል እሺ ግን ከዚህ በላይ ማለት አይደለም ከዚህ በላይ አቁሚ ካልሽበት መንገድ አቁሚ ምናምን ብትለኝ እንዳይ አይ መጋፈጥ ካለብሽ ራስሽ ቻናል ከፍተሽ መጋፈጥ ትችያለሽ እኔ ግን ለህይወት እየፈራው ነው ዘኪ ይቅርታ ጋር ሀዊ በቃ ካሁን በኋላ ስልኬ ላይ የመልስ ምትመሆኑ ነው ለባለፈው ነው እንደዛ አይደለም አይ ነው እንደዛ አይ አረከው እኮ በቃ እሺ ምንድነው አይደለም ብቻዬን ልጓዝ ይበቃል ነው አንተ ልትቆም ነው ለምሳሌ እየደገፍክኝ ነበር ደከመ አቃተ ማለት ነው አይደለም አይ በዛ ልክ ሳይሆን አልገባኝም ጸጋ ማስረጃ አውቃለሁ ከብዙ ጓደኞች አጣልቻለሁ ያው እኔ ሐሳቡ አሁንም 100% ባላምንበትም ገፍቶ ሲመጣ ነው አውራት ሲለኝ ነው ቀራስክ ሳሚዬ ምንድነው ምን አጠፋው ወንድሜ ምን አጠፋው አሁን አጠፋሽም አላጠፋሽም ማለት ነው በቃ እኔ በቃ ከዚህ በኋላ ማን ነው ይሄንን ነገር አድርጋለህ እየቀለድክብኝ አይደለም እኔ ጻድቅ ምንም ቀልብሽ ምን በሰላም ቤት ወጣችሽ ካሜራ እንኳን ቢሆን ነገሮች ምን እንኳን ቢሆን እሺ ቤት ውስጥ ሻል እኮ ሳሚ አሁን ያለውበትን ጭንቀት ያወቃው ሌላ ጭንቀት ልጨምርብኝ ነው አንተ እሺ ምንድነው ምን ላድርግልኝ እኔ ምንም ለራቅ ካንተ አዎ ይፈራል እኔ ደግሞ ለቤተሰብ መኖር አለብኝ ገብቶሻል ስለዚህ ጸጋም ታውቃለች ያለውበት ነገር ኦኬ ስለዚህ በቃ እኔ እኮ አላችሁ ልጅ ምለው እኮ እናንተ ነው ሌላ ጓደኛ ይልኝ ታግዝሽ ከሆነ ያው በቃ ቻናል የራሷ ጸጋ አላት አይደለ እሷ ትጋፈጥልሽ እሷ ትፋየትልሽ እሷ ታግዝሽ ምን አጠፋውብህ እኔ አንተ በቃ እኔ አልፈልግም አስቢው እንዴ አልፈልግም እንዴ ሳሚ ግን ደግሞ አስበበታል ታርቅልኝ አልፈልግም ነው ያልከው ምኑን ነው የማትፈልገው እኮ ምኑን ነው የማትፈልገው እኔ ራሴን እያመመኝ ነው ፓራስታሞል ይሰጣል ያስፈራራ ሰው አለ እንዴ አቁም ከሷ እሷን መርዳት አቁም ነው ያስፈራራ ማን ስለወራ ፈራለሁ እንዴ እና ታዲያ ምን ያርካ እየነገርኩሽ እኮ ነው በቃ ሌላ ወሬ ምንም ነገር አዊ በቃ ከዚህ ጋር ይቀበልናት እኔ ዋጋ ከፍያለሁ በጣም ነው የምታስጠላው ማርያም ምን ነው በጣም ታስጠላለህ አይ በፍጹም እንደሳለም አይደለም ቆይ ምንድነው እያደረክ ያለው ታውቃል ግን በቃ ይበቃኛል በጣም ነው የምታስጠላው እሺ እንዲገባሽ እኮ አይደለም በቃ አልገባኝም እኮ በቃ እኔ በቃ ይበቃኛል እኔ ምን እያልሽ ነው በቃ ሳሚ ያታስጨንቁኝ ስለሆነ ነገር አመሰግናለሁ እሺ ድንጋይ ነው ማርያም አይሉም በእናትሽ ደጋግኝ በቃ አልፈልግም ነው ነገር ይበቃኝ አራጃት አረ በህግ አምላክ ነኝ አረ በህግ አምላክ አረ ይዘሽልኝ ነኝ አረ ይዘሽልኝ ነኝ ወይኔ አንተ ግን ምን አይነት አስቀያሚ ማርያም ታስጠላሽ ወይኔ ብዳቺ ምን ሆነሽ ነው እንደዛ አንተ ራስሽ ምን ሆነሽ ነው ታስፈሪ ዝም በይ ባሪሽ እንደዚህ ነው በቃ ዝም በይ ወሬ እንደታው አንቺ ትግስት አታደርጊም እንዴ እኔ የመርስ እንኳን ብትጋ አሁን እኔ ያደረኩትን ነገር ጸጋ ይችላል እንዴ በኢየሱስ አታገሽ ገና አለካውክ አታገሽ ትንሽ ቤተሰብ አያችኋት አይደለ የተፈጥሮ ጸጋ ተፈጥሮ እኔ ወደ ራሴ ካሜራውን አትፈልግኝ አልፈልግም እኔ ወደ ዝም ብሎኝ እንዳያየ እግዚአብሔር ምስክሬ ማለት ነው እለቀዋለሁ